በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማኅበረ ቅዱሳን ደብረ ብርሃን ማዕከል በዜማ መሳሪያ ተመራቂ ተማሪዎች ተዘጋጅቶ የሚቀርብላችሁ የኪነ ጥበብ ሰዓታችን ነው። እስከ መርሃ ግብራችን ፍጻሜ ድረስ የአብሮነት ቆይታችሁ እንዳይለየን በእግዚአብሔር ስም እንጠይቃለን። ሰማያዊ ዜማ ከፍ ብሎ የጩኸት ቅንብር ከአንደበት ወጥቶ ዜማ ሲንቆረቆር በስልት በቅላጼ ሲዋሃድ በቀመር ስሜት ሰጥቶ ሲያድን ለሰው ልጅ አንደበት ዜማ ነው ይባላል ይህን አይነት ጩኸት። ታዲያ ስሜት የማይረብሽ ለጆሮ የሚስማማ የበገና ድምፁ ሲሰማ ከራማ አቤት ማስደሰቱ አቤት መመሰጡ እንዲህ ለሚሰማ የሰማይ ዜማ ነው ምድራዊ ያልሆነ ከላይ ከአርያም ከመላእክት የተገኘ ሰውና እንስሳት አእዋፍ ታደሙ የበገናውን ድምፅ ድርደራ እየሰሙ በዝማሬው ጣዕም እየተደመሙ በትውፊትና በሃይማኖት የኖረ ይህ ቅዱስ ዕቃ በገና ነበረ በብዙ ሊቃውንት የተደረደረ። በ19ኛው 66 ዘመን ሳይደርስ ገና ድሮ ይደረደር ነበር በኢትዮጵያ ምድር ልክ እንደ ዘንድሮ በመጋቢ ስብሐት በእነ ዓለም ዋጋ እንዲሁም ተሰማ በያሬድ ትምህርት ቤት ተሰብስበው በዚያ በእኚህ ብርቱ ሰዎች የበገና ድምፁ በግልጽ ተሰማ። ዛሬም አለ በዚህ በደብርሽ ከተማ በገና መሰንቆ የሚሰጡን ዜማ አቆይተውልን እነ ዓለም ዋጋ በብዙ መስዋዕት ከእግዚአብሔር ጋር ተፈወስንበት ያለ ምንም ዋጋ። ታዲያ ምን ያደርጋል ውስጧን በመበርበር ያላትን ቅርስ ወስደው ዜማዋን በርዘው ጉልበቷን አድክመው ማንነቷን ደፍረው ክብሯን ዝቅ አድርገው የዜማ መሳሪያ ድምፁን አኮስምነው አጠፋናት ብለው በባዶ ማንነት ክፋት በመላበት ኃጢአት በረታበት አጠፋናት ብለው እንዲያ ሲያቅራሩባት ለካስ አላወቁም እርሷ ግን ኃይል አላት። አምላክ በጥበቡ ሊቃውንት አስቀምጦ በገናም ሳይጠፋ በቤት ተደብቆ ከቆየ በኋላ መጣ ሲደረደር ተተኪ እያፈራ እቤት በማስተማር በልጆቹ ላይ ብርታት ሰጥቶ ድንቅን የሚሰራ እግዚአብሔር አለ በእውነት ከኛ ጋራ የሚመሰገንበት በላይ በአርያም ከበሮ ጽናጽን መሰንቆ መለከት እንዲሁም በገና ቅርጻቸው ሳይለወጥ ብቅ አሉ እንደገና የዜማቸው ጥበብ እግዚአብሔር አለና። ዛሬ የምናያቸው በድንቅ አገልግሎት ለተዋሕዶ ኦርቶዶክስና ታጥር የቆሙላት በገንዘብ በጊዜ በእውቀት የጉልበትን መስዋዕት በብዙ የሰጧት በአቡነ ጎርጎርዮስ ተነሳሽነት በ1984 ተመስርተውላት ማኅበረ ቅዱሳን መጡላት በአንድነት ከቅፏ ተቀምጠው ወንጌሏን ሲጠቡ ምግባርን አንግበው ቃሏን ሲመገቡ በብዙ መከራ ተፈትነው የቆሙ በጥብቅ ዓለት ላይ የተመሰረቱ እሳት እንኳን ቢዘንብ ያልወጡ ከቤቱ ማኅበረ ቅዱሳን አሉላት በእውነቱ። ታዲያ በዚያ ክፉ ዘመን የዜማ ዕቃችንን ቢያጠፉ በገናን ብዙ ቢጣጣሩ ከኋላ ከድተውን ሊወስዱብን መጡ የአምላክ ማመስገኛን ከእጃችን ላይ ወስደው ሊሰጡ ለሰይጣን ለዳንኪራ እስክስታ ደርድረናል ሊሉን ግን አልቻሉም ፍጹም ፈልቅቀው ሊወስዱ ከማኅበረ ቅዱሳን አልቻሉም ሊነጥቁን እግዚአብሔር ስላለ በሃይማኖታችን። በገናም ተነሳ ጠፍቶ ሳይረሳ በ10 አውታር ድምፁ ከፍ ብሎ እያገሳ ጠላት ፈርቶ ሸሸ መንፈሱ እየከሳ 10 አውታር ባለው በገና አገልግሎት ዳዊት በመዝሙሩ ያመሰገነበት ታቦተ ጽዮንም ስትገባ ሀገራችን አመስግነውበታል አውጥተው በገናን
በንጉሥ ሰለሞን ልጅ በምኒልክ ዘመን ለቤተ ክርስቲያን ለቤተ መንግስታት በገና ነው ክብር የሚሰጥበት ምስክር በመሆን ሲነግሩ ሊቃውንት አባ ጊዮርጊስ ዘጋስጫ እነ ቅዱስ ያሬድ እቴጌ ጣይቱ እናፄ ቴዎድሮስ እናፄ ምኒልክ ሚካኤል ንጉሡ ወለተ ማርያም እናፄ ምኒልክ ዘምረውበታል እየደረደሩ አልፎ አንዳንዶች ደግሞ መደርደር ባይችሉ የበገና ድምፁን ሳይሰሙ በባዶ መኖር ስላልቻሉ በእግዚአብሔር ዕቃ ጦር ስለተፈወሱ ከቤታቸው ዘውትር ነበር ተቀጣሪ መዘመር የሚችል በገና ደርዳሪ። ታዲያ እኛ ዛሬ በዚህ የተሰበሰብን ለ9 ወር ሙሉ በገናን የተማር በገናንም ገዝተን ከቤት ያስቀመጥን በዚህ የዜማ ዕቃ ተገልግለን ይሆን ነው ወይስ እግዚአብሔርን ሳናመሰግን ረስተነው ይሆን? አዎ ለ9 ወር ሙሉ በገናን የተማር በዚህ የዜማ ዕቃ ተገልግለን ይሆን? የመምህር ወንድሜን የመምህር እህቴን ድካማቸውን ዘንግተነው ይሆን? እስኪ እንጠያየቅ። እኔም ደካማ ነኝ፣ ራሴን ልጠየቅ። ለኛ ብለው ሳይሰለቹ ለኛ ብለው ሳይዘገዩ ሲመግቡን የዜማ ዕውቀት ፈትፍተው ሲያጎርሱን የምስጋናን ቅኝት ትምህርቱን በሚስጢር እንዲህ ነው ማለት በዚች ምድር የሰው ልጅ ካለ መወጠሪያው በሰው ልጆች በምድር ተመሰለ። በአዳም ዘር በሰው ልጆች ጠላት ግን እጅግ ቀና፣ መከራንም አምጥቶ ለሰው ልጆች ስቃይ ዘራ። የሰውም ልጅ ተጋፈጠው በተጋድሎ ሳይፈራ። ስለሆኑ የክርስቶስ የበገናው እንዚራ 10ቱን ትእዛዛትም ተቀበሉ በተራ። ማርያም ምርኩዛችን ምትሰሚ ድምፃችንን ያላሳጣሽ ድንግልናን ያስገኘሽ ጌታችንን አንቺ ነሽ የድምፅ ሳጥናችን ጭንቃራቂ አቤት ምቲን። አዎ ሲመግቡን የዜማ ዕውቀት ፈትፍተው ሲያጎርሱን የምስጋናን ቅኝት ትምህርቱን በምስጢር እንዲህ ነው በማለት እነ ኢሳይያስ በትንቢት ያዩሽ በብሉይ ኪዳን ቃል የጻፉልሽ በበገናው አምድ ቀኝ ምሰሶ ምሳሌ ጻፍንሽ። በመጋቤ ብሉይ በቅዱስ ሚካኤል ሲመገብ ሕዝብሽ ለአዲስ ኪዳን መሸጋገሪያ አዲስ ቃል ብስራትን የምስራች መስሚያ ያ መጋቢ ሐዲስ ቅዱስ ገብርኤል መጣ። ለዚህም ምሳሌ አለልን በገና የበገናው ምሰሶ የግራው መያዣ። አዲስ ኪዳን መጥቶ ክርስቶስ ተወልዶ የሰው ልጅ ሲያድን ስለ ሁሉ ሞቶ በአይሁድ አማጽያን በመስቀል ሲሰቀል ተቀርጾ ተቀምጧል በበገናው መስቀል። እርሱን ኃይል አድርገው ለኖሩ በጸጋ ብዙ ቅዱሳንን ለክብር ያበቃ። ለዚህም ምሳሌ አለልን መቃኛ። ደግሞ ዞር ብለን ከበገናው ኋላ ዳዊት ከሳኦል ጦር ያዳነው ከለላ በበገናው ድምጸት በዳዊት መዝሙራት የሳኦል መንፈሱ ሲጣላ በቅናት ተነሳ ጦር ይዞ ዳዊትን ሊወጋ በኃይል ተነስቶ ክንዱንም ዘረጋ መንፈስ አስጨንቆ ስለተንገላታ። ዳዊት ግን አልፈራም በጦር ወጋይ ብሎ ልቡ አልደነገጠም። ነፍስና ሐሳቡ ከምድር አይደለችም በተመስጦ ሄዷል ከሰማያት ደርሷል። ጦሩ አንዳች ሳይነካው በበገናው ድኗል። ይህም ቃል ተጽፏል ከበገናው ኋላ መስቀሉ ይናገራል። ሲመግቡን የዜማ ዕውቀት ፈትፍተው ሲያጎርሱን የምስጋናን ቅኝት ትምህርቱን በምስጢር እንዲህ ነው ማለት ታዲያ የመምህር ወንድሜን የመምህር እህቴን ድካማቸውን ዘንግተነው ይሆን? ሳትደክም በትጋት ላላበሉ እያለች መምህርት ኢየሩስ ጠንካራዋ ላቀች በትምህርት የማትደራደር መምህርት አበበች። ትላንት ስፈጠር ወደዚህ እስክመጣ ስርዓት የማላውቅ ነበርኩኝ አይናውጣ፣ ግን አስተምረውኛል ከቤቱ እንዳልወጣ።
ሳይሰለቹ ለእኛ እውቀትን መግበው በገናን ያወቁ አሉ እነ ጌታቸው እነ ታለፍ ናደው ከልብ ያስተማሩ እነ ዘውዱ አልፈነው። ደግሞም ዕጣን በመቀባት የሚዘመርበት የሚጣፍጥ ዜማ ጎልቶ የሚታይበት የዕዝራን መሰንቆ አንግታ ያስተማሩት በሚመስጥ ዜማ መሰንቆን የሰነቁት አሉ እነ ዲያቆን ግዛቸው እናልፈነው መሰንቆን አውጥተው በግልጽ ያስተማሩት። ለነዚህ እንቁዎች ምስጋና ይድረሳቸው፣ ለዘላለም ጸንተው ለክብሩ ያብቃቸው። እስከ ሕይወት ፍጻሜ እኛም አንረሳቸው። ሁሌም በደስታ ኑሩ በሃይማኖት፣ በገና ደርድረን መሰንቆ ለመምታት በእናንተ ነውና ያገኘነው እውቀት። ቅድመ ዓለም ንጉሥ ዘላለም ሥላሴ በአምሳል ሰርተ ባከበርካት ነፍሴ እሰዋልሃለው ምስጋና ውዳሴ። ቅድመ ዓለም ንጉሥ ዘላለም ሥላሴ በአምሳል ሰርተ ባከበርካት ነፍሴ እሰዋልሃለው ምስጋና ውዳሴ። ወላዲተ አምላክ የሁሉም እመቤት ለምኝልን ለእኛ ከልጅሽ ምሕረት አጅነት በእርሱ ቸርነት እንዳወጣ ነፃ ከፍርድ ቅጣት ድንግል